ሰላም ሰላም ተመልካቾቻችን ዛሬም የተወሰኑ ጉዳዮችን እንመለከታለን። አህመድ ይባላለሁ። የመጀመሪያው ምንድነው ስፒድ ኤንድ ቬሎሲቲ ነው የሚለን። እንግዲህ ስፒድ እና ቬሎሲቲ የሚባሉትን ጉዳዮች ስንመለከት ምንድነው ስፒድ ማለት ነው የሚለውን ስንመለከት ስፒድ ይለናል is a distance traveled divided by the time taken ነው። እንግዲህ ስፒድ ማለት ዲስታንስ ሲካፈል ለታይም ቴክን ለፈጀበት ሰዓት ማለት ነው። ያንን ዲስታንስ ለመጓዝ የፈጀበት ሰዓት ስናካፍል የምናገኘው ቫልዩ ስፒድ ተብሎ ይጠራል ማለት ነው። ዲስታንስ ትራቭልድ ዲቫይድድ ባይ ታይም ቴክን ተብሎ ይጠራል ማለት ነው። ለማለት እንግዲህ ስፒድ ማለት በዚህ እንጨርሳለን ማለት ነው። ቀላል ስለሆነ ማለት ነው። ሌላው ምንድነው ቬሎሲቲ ማለት ሳምን ማለት ነው የሚለውን ነገር ስንመለከት ቬሎሲቲ ኢዝ ኤ ቬክተር ብለናል። ዘን አሮ ከላይ ያለችዋ ለዛ ነው ማለት ነው። እዚህ ላይ ግን ምንም የለውም። ስፒድ ስለ ስፒድ ስናወራ ፒ ብቻ ነው የምንለው ማለት ነው። is the displacement covered divided by the time taken እና የሚለን ምንድነው velocity is equal to displacement divided by time taken ነው የምንለው ማለት ነው። change in x divided by change in t ነው የምንለው ማለት ነው። it tells us how much an object's position change in time ነው የሚለን። ይሄ ምንድነው velocity የሚነግረን ምንድነው በምን ያክል ነው ፖዚሽናችን ቼንጅ እያደረገ ያለው በሰዓት ወይንም በሰከንድ ሊሆን ይችላል ማለት ነው። ይሄንን የሚመልስልን ማለት ነው። ስለ ስፒድ እና ስለ ቬሎሲቲ ነው አሁን እያወራን ያለው። ከዚህ ቀደም እንግዲህ ዩኒፎርም ሞሽን ላይ እንዳወራ ነው ስፒድ እና ቬሎሲቲን ብቻ በመናወራበት ወቅት ምንድነው ስለ ዩኒፎርም ሞሽን ላይ እንዳለን ማወቅ አለብን ማለት ነው። ሌላው ምንድነው ሪመምበር ዛት ይለናል። ቬሎሲቲ ካን ቢ ፖዚቲቭ ኦር ኔጌቲቭ ነው የሚለው። እንግዲህ ከዚህ ቀደም ተነጋግረናል። ልክ ዲስፕሌስመንትን ፖዚቲቭ እና ኔጌቲቭ ይሆናል ብለን ስለተነጋገርን ዝለሃውን ምክንያቱም ቬሎሲቲ ማለት ዲስፕሌስመንት ዲቫይደድ ባይ ታይም ቴክን ስለሆነ ዲስፕሌስመንት ነው ዳይሬክሽኑን ኮንሲደር የሚያደርገው ማለት ነው። ፖዚቲቭ ነው ኔጌቲቭ ሊያደርገው የሚችለው ዲስፕሌስመንቱ እንጂ ታይም ቴክን ምን ጊዜም ፖዚቲቭ ስለሆነ ማለት ነው። ምክንያቱም ታይም ኔጌቲቭ ስለሌለው ማለት ነው። ስለዚህ ቬሎሲቲ ካን ቢ ፖዚቲቭ ኦር ኔጌቲቭ የሚለን ለዛ ነው ማለት ነው። ይሄ ማለት ነው ስንል ፖዚቲቭ ቫልዩስ ኦፍ ቬሎሲቲ ሚንስ ዛት ዘ ኦብጀክት ኢዝ ሙቪንግ አዌይ ፍሮም ዘ ሪፈረንስ ፖይንት ኦር ዘ ኦሪጂን ነው የሚለን። እንግዲህ ምክንያቱም ወይንም በሌላ አነጋገር ምንድነው ፖዚቲቭ ቫልዩ ቬሎሲቲ የምናገኘው ምንድነው ፋይናል ፖዚሽን ኢዝ ግሬተር ዛን ኢኒሻል ፖዚሽን ማለት ነው። ይሄ የሚገልጽልን ማለት ነው። ወይንም ከሪፈረንስ ፖይንታችን ወይንም ከኦሪጂኑ እየራቀ ነው የሚሄደው ማለት ነው። ኔጌቲቭ ማለት ሳምን ማለት ነው ስንል ደግሞ ምንድነው ፋይናል ፖዚሽን ሌስ ዛን ኢኒሻል ፖዚሽን ሲሆን ማለት ነው። ወይንም means that the object is moving toward the reference point or the origin ነው የሚለን። እንግዲህ ኦብጀክታችን ወደ ሪፈረንስ ፖይንቱ ወይንም ወደ ኦሪጂናችን እየመጣ ነው ማለት ነው። ይሄ ኔጌቲቭ ቫልዩ የሚያሳየን ማለት ነው። ኔጌቲቭ ቫልዩ ኦፍ ቬሎሲቲ ማለት ያ ኦብጀክት ወደ ሪፈረንስ ብለን ወደ ያስቀመጥነው ኦብጀክት ሪፈረንስ ብለን ወደ ያስቀመጥነው ቦታ እየመጣ ነው ወይንም ወደ ኦሪጂኑ እየመጣ ነው ማለት ነው። ሌላው ነገር ማወቅ የሚጠበቅብን ነገር ምንድነው አቨሬጅ ስፒድ እና አቨሬጅ ቬሎሲቲ የሚባለው ነገር ምንድነው የሚለውን ስንመለከት ምንድነው ኢን ፕሪቪየስ ሴክሽን ነው የሚለን። እንግዲህ ባለፈው አሁን እስካሁን ድረስ ያየነው ማለት ነው we have discussed a uniform motion ነው። ስለ ስፒድ እና ስለ ቬሎሲቲ ስናወራ ብቻውን ምንድነው ስለ ዩኒፎርም ሞሽን ማለት ነው equal distance is covered ነው የሚለን። equal distance is covered in equal interval of time ማለት ነው። ማለት ነው እኩል የሆነ ዲስታንስ ነው ከቨርድ የሚሆነው። ለምሳሌ በአንድና በሁለት ሰከንዶች መካከል ባለውና በ3 እና በ4 ሰከንድ መካከል የሚጓዘው ዲስታንስ are the same ማለት ነው። but such motion rarely occur in everyday life ነው የሚለን። ነገር ግን ሁሉ ጊዜ እንደዚህ ያሉ ሞሽኖች አያጋጥሙንም ማለት ነው። በትንሹ ያማት ብዙ ጊዜ አያጋጥምም ማለት ነው። እና for non uniform motion ስለዚህ ነን ዩኒፎርም ሞሽን ማለት ዩኒፎርም ሞሽን ላልሆኑት እንዴት ነው የምንሰራው ስንል then we need to introduce the idea of average speed ነው። ስለዚህ በቀጥታ ዩኒፎርም ሞሽን ማለት ኮንስታንት ስፒድ ነበር ያልነው። ነገር ግን ያ በማይሆንበት ወቅት ብዙ ጊዜ ስለሆነ ማለት ነው ያ በማይሆንበት ወቅት ለመግለጽ ወይንም ለማውራት ምን የሚባል አይዲያ ማውራት አለብን ማለት ነው። አቨሬጅ ስፒድ የሚል ነገር በአዲስ ማወቅ አለብን የሚለውን ነገር እንመለከታለን ማለት ነው። እንግዲህ አቨሬጅ ስፒድ ማለት ነው ስንል አቨሬጅ ስፒድ ኢዝ ዘ ሬሽዮ ኦፍ ዘ ቶታል ዲስታንስ ከቨርድ ቱ ዘ ቶታል ታይም ቴክን ነው ማለት ነው። እንግዲህ
አቬሬጅ ስፒድ የምንለው ምንድነው? እንግዲህ አቬሬጅ ማለት ቶታል ዲቫይደድ ባይ ኢትስ ሜምበር ተብሎ የሚጠራው ማለት ነው። ስለዚህ ቶታል ዲስታንስ ዲቫይደድ ባይ ቶታል ታይም ቴክን ከተባለ አቬሬጅ ስፒድ ነው የምንለው። ያ ማለት ኤክስ ቶታል ዲቫይደድ ባይ ቲ ቶታል ወይንም ታይም ቶታል ብለን የምንገልጸው ማለት ነው። ስለዚህ ማወቅ የሚጠበቅብን ነገር እዚህ ላይ ነው ትዛት ይለንና ዘ አቬሬጅ ስፒድ ኦቨር ኤ ጊቨን ኢንተርቫል ኦፍ ታይም ሜይ ኖት ቢ ኢኳል ቱ ዘ ስፒድ አት ዋን ኢንስታንት ኦፍ ታይም ነው የሚለን። እንግዲህ አቬሬጅ ስፒድ በሆነ ኢንተርቫል እየሰራን እያለ ለምሳሌ ከ1 እስከ 10 ሰከንድ ባለው ኢንተርቫል ውስጥ አቬሬጅ ስፒድ ሰርተን ለምሳሌ አሁን እንደገና ደግሞ በ8ኛው ሰከንድ ብለን የምንሰራው ስፒድ እና አቬሬጅ ስፒድ ብለን ከ1 እስከ 10 ሰከንድ ያለው ስፒዶች ተመሳሳይ ላይሆኑ ይችላሉ ነው የሚለን። ለዛ ነው አቬሬጅ ስፒድን መስራት ያስፈልገን እንጂ ኮንስታንት ስፒድ ወይንም ዩኒፎርም ሞሽን ላይ ግን በማንኛውም ኢንተርቫል ቢሆን ኮንስታንት ስለሆነ ማለት ነው። ዘ ስፒድ አት ኤ ፓርቲኩላር ታይም ኩድ ቢ ሌስ ዛን ግሬተር ዛን ኦር ኢኳል ቱ ዘ አቬሬጅ ስፒድ ነው የሚለን። እንግዲህ በሆነ ስፔሲፊክ ታይም ላይ ማለት ነው በ1 ሰከንድ በ2 ሰከንድ ብለን የምንሰራቸው ስፒዶች ወይንም ከአቬሬጅ ስፒዳችን ሊያንስ ይችላል ሊበልጥም ይችላል፣ አለበለዚያም ደግሞ እኩል ሊሆን ይችላል ማለት ነው። ከማን አንፃር? ከአቬሬጅ ስፒዳችን ጋር ማለት ነው። ዘን ዘ አቬሬጅ ስፒድ ኦፍ ዘ ቶታል ሞሽን ኦፍ ኤ ቦዲ ኮምፕሊቲንግ ኤ ዲስታንስ ኦፍ ኤክስ ሙቪንግ ዊዝ ስፒድ v1 ኤንድ ኤ ዲስታንስ x2 ሙቪንግ ዊዝ ስፒድ v2 ነው የሚለን። እንግዲህ ይሄ ምንድነው የሚለን አሁን እዚህ ላይ የሆነ ዲስታንስ አለን። ዲስታንስ x2 የሚባለውን ዲስታንስ ርቀት ማለት ነው በምን ያክል ስፒድ ተጓዘው? በv1 በሚባል ስፒድ ከተጓዘ ዲስታንስ 2 የሚባለውን ደግሞ x2 የሚባለውን ዲስታንስ ደግሞ በምን ያክል ፍጥነት ተጓዘው? በv2 በሚባል ማለት ነው። ስለዚህ የዚህን አቬሬጅ ስፒድ እንዴት እንሰራለን የሚለው ነገር ስንመለከት v ኦፍ አቬሬጅ ኢዝ ኢኳልስ ቱ ዲስታንስ ቶታል፣ ይሄንኛውን x ቶታል ማለት ትችላላችሁ፣ ይሄንኛውን ኤክስ ማለት ትችላላችሁ፣ ችግር የለውም። ኤስ ቢሆን ችግር የለውም። ዋናው ሲምቦሊካሊ ሳይሆን ኮንሴፕቱ ከገባን ማለት ነው። ኤክስ ቶታል ዲቫይደድ ባይ ቲ ቶታል ማለት ነው። እዚህ ኳልስቱ እንልና x1 ፕላስ x2 ነው የምንለው። ያ ማለት ምን ያክል ዲስታንስ እንደተጓዘ ነው እንትን ያልነው የተጓዙትን ዲስታንሶች ድምር ሲካፈል ለቶታል ታይም ቴክን ማለት ነው። ስለዚህ እዚህ ኳልስቱ እንልና x1 ፕላስ x2 ዲቫይደድ ባይ እናደርግና t1 ሳመና ማለት ነው ስንል x1 የሚባለውን ዲስታንስ በv1 በሚባለው ስፒድ ለመጓዝ ምን ያክል ሰዓት ፈጀበት የሚለውን ነገር ስንመለከት x1 ዲቫይደድ ባይ v1 ነው የምናደርገው። ይሄ ከየት የመጣው ስንል v1 is equals to x1 ዲቫይደድ ባይ t አድርገን ክሪክሮስ እናደርገው x1 ዲቫይደድ ባይ v1 የመጣው ለዛ ነው ማለት ነው። ፕላስ እናደርግና t2 ማለት ደግሞ x2 ዲቫይደድ ባይ v2 ማለት ነው። ዘን እዚህ ኢኳልስ ቱ እናደርግና ይሄንኛውን ለአሉ ማለት ነው x1 + x2 ዲቫይደድ ባይ እናደርግና ይሄንኛውን ኮመን እንወስዳለን ማለት ነው። v1 v2 ኮመን ወሰድን ማለት ነው። ዘን v1 v2 ዲቫይደድ ባይ v1 ስናደርገው v1 በv1 ይጣፋና v2 ይሆናል ማለት ነው። ዘን x1 v2 ያልነው ለዛ ነው ማለት ነው። ፕላስ እናደርግና አሁንም ይሄን ለዚህ ስናካፍለው v2 በv2 ይጣፋና v1 ብቻ ነው የሚቀረው። ስለዚህ v1 x2 እናደርጋለን ማለት ነው። x2 v1 ያልነው ለዛ ነው ማለት ነው። ዘን ሪአሬንጅ ማድረግ ማለት ነው። እንግዲህ x1 + x2 ዲቫይደድ ባይ ዘ ሆል ዲቫይደድ ባይ ይሄ ትልቁ ማካፈል ነው። x1 v2 + x2 v1 ዲቫይደድ ባይ v1 v2 የሚለውን ስንመለከት ሪአሬንጅ ሲደረግ የሚመጣልን ቫልዩ ይሄ ነው የሚመጣልን v1 v2 ዘ ሆል ብራኬት እናደርግና x1 + x2 ዲቫይደድ ባይ x1 v2 + x2 v1 ማለት ነው። እና በዚህ ጊዜ እንግዲህ የሆነ ዲስታንስ በሆነ ስፒድ ከቨር አደረገ እንደገና ደግሞ ሌላ ዲስታንስ ደግሞ በሆነ ስፒድ ከቨር አደረገ ከተባለ የዛን አቬሬጅ ስፒድ የምንሰራው ልክ በዚህ ፎርም ነው ማለት ነው። ማንኛውም በምን ያክል ብዙ አይነትም ዲስታንስ ይሰጣል። ለምሳሌ አሁን x3 የሚባልም ቢሆን ለምሳሌ አሁን x3 ዊዝ v3 የሚጓዝም ከሆነ እዚህ ላይ ልክ አሰራሩ ተመሳሳይ ነው ማለት ነው። ምንም ግራ የሚያጋባ ነገር የለውም ማለት ነው። ይበልጡም ደግሞ ኤግዛምፕል ስንሰራ ግልጽ ይሆነልናል ማለት ነው። ሌላው ምንድነው? the average speed of the total motion of a body moving with speed v1 ነው የሚለን for t1 ነው የሚለን። እንግዲህ ይሄ ደግሞ በv1 ወይንም v1 በሚባል ስፒድ ለምን ያክል ጊዜ ተጓዘ? t1 ለሚባል ሰዓት ወይንም ታይም ተጓዘ ማለት ነው። ሁለተኛው ደግሞ ምንድነው? ከዛ ደግሞ እንደገና
ቪቱ በሚባል ስፒድ ለምን ያክል ጊዜ ተጓዘ? በለቲቱ ማለት ነው። በዚህ ጊዜስ እንዴት ነው አቬሬጅ ስፒዳችን የምንሰራው ስንል አሁንም ቪ ኦፍ አቬሬጅ ኢዝ ኢኳልስ ቱ ኤክስ ቶታል ዲቫይድድ ባይ ቲ ቶታል እንደሆነ እናውቃለን። እዚህ ኢኳልስ ቱ እንልና ኤክስ 1 ፕላስ ኤክስ 2 ዲቫይድድ ባይ ቲ 1 ፕላስ ቲ 2 ነው የምንለው። ኤክስ 1 ማለት ነው ስንል ምንድነው ልክ ቪ ኢዝ ኢኳልስ ቱ ብለን ቪ ኢዝ ኢኳልስ ቱ ኤክስ ዲቫይድድ ባይ ቲ ነበር የምንለው። ስለዚህ ቲ ማለት ነው ስንል ኤክስ ዲቫይደድ ባይ ቢ ነው የምናደርገው ቲን ለማግኘት ማለት ነው። ይሄንኛውን ቢ ወደዚህ በኩል ክሪክሮስ አድርጋችሁ ቲ ማለት ነው ኤክስ ዲቫይደድ ባይ ቢ ማለት ነው። ስለዚህ እኛ አሁን ግን የምንፈልገው ማንን ነው? ምክንያቱም ይሄ ቪ1 እና ቲ1 የተሰጠን ስለዚህ ኤክስ1 እና ኤክስ2 ነው መፈለግ ያለብን ማለት ነው። ስለዚህ ኤክስ1 እና ኤክስ2 ለመፈለግ ይሄን ክሪክሮስ በምታረጉበት ጊዜ ኤክስ ኢኳልስ ቱ ቪቲ ነው ይመጣልን። ስለዚህ ሳብስቲቱት ማድረግ ነው ማለት ነው። ዘን ቪ1 ቲ1 እናረጋለን ምክንያቱም ኤክስ ማለት ቪ ታይምስ ቲ ስለሆነ ማለት ነው። ይሄንን 1 ብታረጉት ይሄኛው 1 ይሆናል፣ ይሄኛው 1 ይሆናል ማለት ነው። ስለዚህ ቪ1 ቲ1 ፕላስ ቪ2 ቲ2 ዲቫይድድ ባይ ቲ1 ፕላስ ቲ2 እናረጋለን ማለት ነው። ስለዚህ በዚህ ጊዜ በሆነ ስፒድ ለሆነ ሰዓት ያክል ተጓዘ። ከዛ ደግሞ በሌላ ስፒድ ደግሞ እንደዚሁ ለሆነ ሰዓት ያክል ተጓዘ ከተባን የዛን አቬሬጅ ስፒድ ፈልጉ ከተባን ምንድነው የምናደርገው? ፈልጉ ከተባን ቪ1 ቲ1 ፕላስ ቪ2 ቲ2 ዲቫይድድ ባይ ቲ1 ፕላስ ቲ2 በምትለውን ፎርሙላ እንጠቀማለን ማለት ነው። ይሄንንም ኤግዛምፕል ስለምንሰራበት የዛ ጊዜ ግልጽ ለወደፊት ግልጽ ይሆንልናል ማለት ነው። ሌላው ምንድነው አቬሬጅ ስፒድ ማለት ነው የሚለው ነገር ስንመለከት is the rate at which its displacement change with respect to time ነው። እንግዲህ አቬሬጅ ስፒድ ማለት ነው ቶታል ዲስፕሌስመንት ዲቫይድ ባይ ቶታል ታይም ቴከን ነው የምናደርገው። ዘን ቼንጅ ኢን ዲስፕሌስመንት ዲቫይድ ባይ ቼንጅ ኢን ቲ እንላለን። ዘን ኤክስኤፍ ማይነስ ኤክስአይ ዲቫይድ ባይ ቲኤፍ ማይነስ ቲ ኢኒሻል ብለን እንሄዳለን ማለት ነው። ሌላው ነገር ምንድነው when there exists two or more ዩኒፎርም ሞሽን ነው የሚለው። እንግዲህ ሁለትና ከዚያ በላይ ዩኒፎርም ሞሽን በሚኖርበት ጊዜ ልክ የስፒዱን ነው የምንጠቀመው ማለት ነው። የስፒዳችንን የስፒድ ፎርሙላ ጽፈን ነበር አይደለ? v of average equals to x total divided by t total ብለን ነው የምንሄደው ማለት ነው። ያ ማለት ምክንያቱም ዩኒፎርም ሞሽን ላይ አቬሬጅ ስፒዱና አቬሬጅ ቬሎሲቲያችን ብዙም ልዩነት ስለሌለው ማለት ነው። the direction of average velocity is ይለናል the direction of the displacement ነው። እንግዲህ የአቬሬጅ ቬሎሲቲያችን አቅጣጫ ምንድነው? የማንን አቅጣጫ ነው የሚይዘው? የዲስፕሌስመንታችን ዳይሬክሽን ነው የሚይዘው ነው የሚለው። ዛት ኢዝ ይለናል the displacement points in positive direction ነው የሚለው። ዲስፕሌስመንታችን ወደ ፖዚቲቭ ዳይሬክሽን የሚያመለክት ከሆነ አቬሬጅ ቬሎሲቲያችን ፖዚቲቭ ነው የሚሆነው ማለት ነው። በተቃራኒው ደግሞ ዲስፕሌስመንታችን ኢን ዘ ኔጌቲቭ ዳይሬክሽን የሚያሳይ ከሆነ በተመሳሳይ አቬሬጅ ቬሎሲቲያችን ኔጌቲቭ ነው የሚሆነው ማለት ነው። ሌላው ምንድነው ኖት ዛት ይለናል the average velocity between points is independent of the path taken ነው። እንግዲህ ልክ ዲስፕሌስመንትን እንዲያወራ ነው ማለት ነው። ዲስፕሌስመንት ፓዝ ኢንዲፔንደንት ብለን ያየ ነው። ስለዚህ አቬሬጅ ቬሎሲቲ ማለት ከዲስፕሌስመንታችን ላይ ዲፔንድ ስለሚሆን አቬሬጅ ቬሎሲቲም ኢንዲፔንደንት ኦፍ ዘ ፓዝ ቴከን እንደሆነ እንዲታወቁልን እንፈልጋለን። this is because ይለናል አቬሬጅ ቬሎሲቲ is proportional to displacement ነው። ስለዚህ ዲስፕሌስመንት ላይ ፕሮፖርሽናል ስለሆኑ ማለት ነው አቬሬጅ ቬሎሲቲያችንም ፓዝ ኢንዲፔንደንት ማለት ነው which depend only on what ኢኒሻል እና ፋይናል ፖዚሽን ቬክተር ማወቅ የሚጠበቅብናል ማለት ነው። እንግዲህ ልክ እንደ ዲስፕሌስመንት አቬሬጅ ቬሎሲቲም ኢኒሻል ፖዚሽን እና ፋይናል ፖዚሽን ላይ ነው ዲፔንድ የሚሆነው ኖት ኦን ዘ ፓዝ ቴክን ነው። ፓዙ ላይ ዲፔንድ አይሆንም ማለት ነው። ሌላው ምንድነው ዘ ማግኒቱድ ኦፍ ዘ አቬሬጅ ቬሎሲቲ ኢዝ ኖት ዘ አቬሬጅ ስፒድ የምትለውን ነገር እንዲታውቁልኝ ይፈልጋሉ። እንግዲህ አቬሬጅ ስፒዳችንን ከሰራን በኋላ የዛን አቬሬጅ ስፒድ ማግኒቱዱ አቬሬጅ ስፒድ ማለት አይደለም። ይሄን እንዲታውቁልኝ ይፈልጋሉ። ሌላ ደግሞ ምንድነው አን ኢንስታንት ኢን ታይም ነው። አን ኢንስታንት ኢን ታይም ኢዝ ዲፈረንት ፍሮም ዘ ታይም ቴክን ነው። ኢንስታንት ኦፍ ታይም እና ታይም ቴክን የተለያዩ መሆኑን እንዲታውቁልን ነው የምንፈልገው ማለት ነው። ኢንስታንት ኢን ታይም ማለትና ታይም ቴክን የተለያዩ ጉዳዮች እንዲሆኑ እንዲታውቁልን ወይንም ታይም ኢንተርቫል ተብሎ የሚታወቀው ማለት ነው። እነዚህ ሁለቶቹ የተለያዩ መሆናቸው እንዲታውቁ ነው ያ ማለት ነው። it is therefore to useful to use symbol t። ይሄ ሲምቦል ቲ ብለን ብቻ የምንገልጽ ከሆነ ምንድነው
ፎር አን ኢንስታንት ኦፍ ታይም ተብሎ የሚገለጸው ለምሳሌ ማለት ነው። ለምሳሌ አሁን ፎርዝ ሰከንድ ለምሳሌ በአራተኛዋ ሰከንድ ውስጥ ተብለን ስንጠየቅ ቲ ኢዝ ኢኳልስ ቱ 5 ሰከንድ 4 ሰከንድ ብለን እንጽፋለን ማለት ነው። ነገር ግን ኢንተርቫል ከሆነ ግን ምን እንጠቀማለን? ዴልታ ቲ ነው የምንጠቀመው ነው። ዴልታ ቲ ከሆነ ኢንተርቫል ነው የምንጠቀመው። ፎር ዘ ታይም ቴክን ነው። ለምሳሌ አሁን ፎር ዘ ፈርስት 5 ሰከንድ ኦፍ ዘ ሞሽን ልንል እንችላለን። የመጀመሪያዎቹ 5 ሰከንዶች በእንቅስቃሴያችን በሞሽናችን ላይ ያሉት የመጀመሪያዎቹ 5 ሰከንዶች ተብለን ልንሰጥ እንችላለን ማለት። ስለዚህ በዚህ ጊዜ ቲ ኢዝ ኢኳልስ ቱ 5 ዴልታ ቲ ኢዝ ኢኳልስ ቱ 5 ሰከንድስ ብለን እንጽፋለን ማለት ነው። ሌላው ምንድነው ኢንስታንታኒየስ ስፒድ ማለት ምን ማለት ነው የሚለውን ነገር ስንመለከት ኢንስታንታኒየስ ስፒድ ኢዝ ዲፋይንድ አዝ ዘ ስፒድ አት ኤ ስፔሲፊክ ኢንስታንት ኢን ታይም ነው የሚለው። እንግዲህ ኢንስታንታኒየስ ስፒድ የሚባለው ለምሳሌ አሁን በአንደኛው ሰከንድ በሁለተኛው ሰከንድ ምን ያክል ስፒድ አለን ተብሎ ስንጠየቅ ኢንስታንታኒየስ ስፒድ ተብሎ ይጠራል ማለት ነው። ወይንም ቪኦፒኒስ ተብሎ በሲምቦሊካሊ ይገለጻል ማለት ነው። ሌላኛው ምንድነው ኢንስታንታኒየስ ቬሎሲቲ ማለት ምን ማለት ነው ስንል ኢዝ ዘ ቬሎሲቲ ኦፍ አን አክሰለሬቲንግ ቦዲ አት ኤ ስፔሲፊክ ኢንስታንት ኦፍ ታይም ነው የሚለው። ኢንስታንት ኢን ታይም ነው የሚለው። ይሄን በተመሳሳይ ሁኔታ ምንድነው ቬሎሲቲያችን በአንደኛው ሰከንድ በሁለተኛው ሰከንድ ምን ያክል ነው ተብለን ስንጠየቅ የምንሰራው ማለት ነው። ማቴማቲካሊ እንዴት ይሰራል ስንል ቪኦፒ ኢንስታንታኒየስ ኢዝ ኢኳልስ ቱ ሊሚትስ ኦፍ ዴልታ ኤክስ ዲቫይድ ባይ ቲ አስ ዴልታ ቲ አፕሮች ቱ ዜሮ ነው። ይሄ ካልኩለስን በመጠቀም መስራት እንችላለን ማለት ነው። ይሄ ማለት ነው ኢዝ ኢኳልስ ቱ ዘ ዴሪቬቲቭ ኦፍ ኤክስ ዲቫይድድ ባይ ዘ ዴሪቬቲቭ ኦፍ ኤክስ ባይ ዲቲ ማለት ነው። ዲኤክስ ባይ ዲቲ ተብሎ ዴሪቬቲቭ ላይ ማቴማቲክስ ላይ እንደምናውቀው ማለት ነው። ከዛ በኋላ ቪኦፒ ኢንስታንታኒየስን እናገኛለን ማለት ነው። ማለት ኤክስ የሚባለው ማለት ነው ወይንም ዲስፕሌስመንታችን አስ ፈንክሽን ኦፍ ታይም መገለጽ አለበት ማለት ነው። ይሄን ለመስራት ማለት ነው። ሌላው ነገር ማወቅ የሚጠበቅብን እዚህ ላይ ምንድነው ኢንስታንታኒየስ ስፒድ ኢዝ ዘ ማግኒቱድ ኦፍ ኢንስታንታኒየስ ቬሎሲቲ መሆኑን እንድታውቁልን ነው የምንፈልገው ማለት ነው። ያ ማለት ነው ኢንስታንታኒየስ ቬሎሲቲያችንን እንሰራና ማግኒቱዱ ምን ተብሎ ይጠራል? ኢንስታንታኒየስ ስፒድ ይባላል ማለት ነው። ያ ማለት ነው ኢት ሃዝ ዘ ሴም ቫልዩ በት ኖ ዳይሬክሽን ነው የሚለን። ስለዚህ ኢንስታንታኒየስ ከኢንስታንታኒየስ ቬሎሲቲ የሚለየው ምንድነው? ተመሳሳይ ቫልዩ አለው፣ ተመሳሳይ የሆነ ቫልዩ ነው ያለው። ነገር ግን የሚለየው ምንድነው? በምንድነው? ኖ ዳይሬክሽን ማለት ነው። ዳይሬክሽን ባለመኖሩ ነው ማለት ነው የሚለየው። ኢንስታንታኒየስ ስፒድ ከማን አንጻር? ከኢንስታንታኒየስ ስፒድ አንጻር ማለት ነው። ለዛሬ እዚህ ላይ ይበቃናል። ላይክ፣ ሼር፣ ሰብስክራይብ አድርጉልን፣ ኮሜንታችሁን ጻፉልን። ለምንሰራችሁ ቪዲዮዎች ግባት ስለሚሆኑ ማለት ነው። ማስተካከል ያለብን ነገር ካለ ለማስተካከል ይጠቅመናልና ማለት ነው። እናመሰግናለን።